እንግዲህ መተት እንዴት እንደተላከባችሁ ለማወቅ እነዚህን ምልክቶች ልብ ማለት ይኖርባችኋል። አንደኛው መተት የተላከበት ሰው የሚያየው ምልክት ምንድነው? ከወትሮ በተቃራኒ ጸባዩ ይቀየራል። ለምሳሌ በጣም ጥሩ ማህበራዊ ህይወታችሁ ላይ አክቲቭ የሆነ ተሳትፎ ያላችሁ ልትሆኑ ትችላላችሁ። ልክ መተት ከተላከባችሁ ጊዜ ጀምሮ ግን በተቃራኒው መልኩ ባህሪያችሁ ይቀየርና ከሰው ጋር የምትጋጩ፣ ከማንም ጋር የማትግባቡ፣ የማንንም ቃል ማዳመጥ የማትፈልጉ፣ ይልቅ እናንተ እንድትሰሙ የምትፈልጉ ትሆናላችሁ። አንደኛው ምልክት እሱ ነው። ሁለተኛው በሚገርም ሁኔታ ሰውን እንዳልፈለጋችሁ ከሰው መሸሽ ትጀምራላችሁ። ከማንም ጋር መገናኘት አትፈልጉም። አብዛኛውን ጊዜያችሁን ብቻችሁን ማሳለፍ ነው የምትፈልጉት። በብቸኝነት ውስጥ መዋጥ የዘወትር ባህሪያችሁ ይሆናል እና ሁለተኛው ምልክት እሱ ነው። በሶስተኝነት የምትወዳቸውን ትጠላላችሁ። ከሰው መሸሽ ብቻ አይደለም፣ ባህሪያችሁ መቀየር ብቻ አይደለም፣ እጅግ የምትወዷቸውን የምታከብሯቸውን ሰዎች ሳይቀር ትጠላላችሁ። ምንም ሳያደርጓቸው፣ ምንም ሳይበድሏችሁ ማለት ነው። ይሄ እናንተ ፈልጋችሁ አይደለም። እናንተን የተቆጣጠረው መንፈስ ያንን እንድታደርጉ ስለሚገፋፋችሁ ነው። ያንን እንድታደርጉ ስለሚያስገድዳችሁ ነው። በአራተኝነት ቤት ዘግታችሁ መኝታ ክፍላቸው ይገቡና ቆልፈው ብቻቸውን ረጅም ሰዓት ነው የሚያሳልፉት። ረጅም ሰዓት ሲያሳልፉ ግን ኢቨን መስኮት ሁሉ ይዘጋሉ። መስኮት ዘግተው መጋረጃ ዘግተው ጨለማ ውስጥ ማለት ነው። እንግዲህ ጨለማ ውስጥ ለብቻ ረጅም ጊዜ የሚያስቀምጥ መተት ነው እንጂ ሌላ ምንም አይደለም። ሰው ብቻውን መሆን ሲፈልግ ጤናማ በሆነ አእምሮ ከሆነ ወይ አንዳንድ ጊዜ ማንኛችንም በሆነ ጉዳይ ዲፕረስድ እንሆናለን፣ በሆነ ጉዳይ ውጥረት ውስጥ እንገባለን። ስለዚህ ብቻችንን መሆን ስንፈልግ የእኛን ስሜት ለሌሎች ላይ ማጋባት በማንፈልግበት ጊዜ ብቻችንን መሆን የምንመርጥባቸው አጋጣሚዎች ይኖራሉ። ያ ማለት ግን መተት ተልኮብናል ማለት አይደለም። እንዳይደባለቅ ስለምፈራ ነው። እና አንዳንድ ጊዜ ሰዎች ብቻቸውን መሆን የሚፈልጉበት ጊዜ አለ። ምክንያቱም ምንድነው ያ የነሱ ኔጌቲቭ የሆነ ስሜት ሌሎች ላይ እንዲተላለፍ ስለማይፈልጉ እስኪቀላቸው ድረስ ማለት ነው። ያም ሲሆን ግን ብርሃን ያለበት ቤት ውስጥ ቁጭ ብላችሁ ወይ ሙዚቃ ልትሰሙ ወይ ደግሞ መጽሐፍ ልታነቡ ትችላላችሁ፣ ወይ መዝሙር ልትሰሙ ትችላላችሁ። ይሄ እንደ ሰው ባህሪ ይለያያል። እነዚህኛዎቹ ግን መተት የላከባቸው ከሆኑ ግን ሙሉ በሙሉ ድምፅ አጥፍተው ምንም ነገር መስማት አይፈልጉም። በራቸውን ቆልፈው መስኮታቸውን ጨለማ ውስጥ ብቻቸውን ሲቆዝሙ ነው የሚታዩት። ይሄ ሌላው ምልክት ነው። እንግዲህ በአምስተኝነት የምንመለከተው ከቤተሰብ አባላት ሁሉ ነው የምትጋጩት። በፊት እኮ በጣም ተወዳጆች ናችሁ፣ ትሁት ናችሁ፣ ታዛዦች ናችሁ። ይሄ እናንተ ፈልጋችሁ ያመጣችሁት ሳይሆን እናንተ ላይ ተዋርሶ የመጣው መንፈስ ወይም ደግሞ እናንተ ላይ ያደረው መንፈስ ያንን እንድታደርጉ ስለሚያስገድዳችሁ ነው። ስድስተኛው ላይ ስንመጣ